ኢትዮጵያ ታላላቅ የሆኑ የቀለም ቀንድ ሊቆቿን ተመራማሪዎቿን ማስገደል ከጀመረች ብዙ ጊዜዋ ነው። እንዲሁም እነሆ የቅርብ ጊዜ ትዝታችን የሆነው የክቡር የዶክተር አንዱዓለም ዳኜ ጠብቀው አጭር ሕይወት ታሪክ ላስቀምጥላችሁ። ሕያው ሆኖ የሚኖር ሞትንስ የማያይ ሰው ማን ነው? መዝሙረ ዳዊት 89:48። ዶክተር አንዱዓለም ዳኜ ከአባታቸው ከአቶ ዳኜ ጠብቀውና ከወይዘሮ ደጀ ጥጉ ግንቦት 5 ቀን 1980 ዓ.ም በምዕራብ ጎጃም ዞን ዳጉሳ ወንበርማ ወረዳ ቡራፈር ቀበሌ ተወለዱ። በወላጆቻቸው እንክብካቤ አድገው ዕድሜያቸው ለትምህርት ሲደርስ ከአንደኛ እስከ 6ኛ ክፍል በቡራፈር የመጀመሪያ ደረጃ ትምህርት ቤት፣ መለስተኛ ሁለተኛ ደረጃ ትምህርታቸውን ደግሞ በሽንዲ ከተማ ሽንዲ ትምህርት ቤት ተከታትለዋል። ከ9ኛ እስከ 12ኛ ክፍል ያለውን ትምህርታቸውን በቡሬ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምረዋል። ከዚያም የ10ኛ ክፍል መልቀቂያ ፈተና ሁሉንም የትምህርት አይነት ስትሬት በማምጣት በከፍተኛ ነጥብ አልፈዋል። ከዚያም የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና የላቀ ውጤት በማምጣት አጠቃላይ ከትምህርት ቤቱ አንደኛ በመሆን አጠናቀዋል። ከዚያም በ2000 ዓ.ም ጅማ ዩኒቨርሲቲ ከገቡ በኋላ በዩኒቨርሲቲ ታሪክ በውስን የሕክምና ተማሪዎች የተያዘውን ከፍተኛ ውጤት በማስመዝገብ በ2005 ዓ.ም የመጀመሪያ የሕክምና ዶክትሬት ዲግሪያቸውን በእጅግ ከፍተኛ ማዕረግ የወርቅ ሜዳሊያና በዩኒቨርሲቲ ደረጃ የዋንጫ ተሸላሚ ሆነዋል። በመቀጠልም በባህር ዳር ዩኒቨርሲቲ በሌክቸርነት ማዕረግ ተቀጥረው ከማስተማሩና ከምርምሩ ጎን ለጎን የሚወዱትን የሕክምና ሙያ በመተግበር እያሉ ለላቀ ብቃት ደግሞ በባህር ዳር ዩኒቨርሲቲ የቀዶ ሕክምና ትምህርት ክፍል ውስጥ በመማር በ2011 ዓ.ም ተመርቀው ታዋቂ የቀዶ ሕክምና ሐኪም ለመሆን በቅተዋል። በተጨማሪም በበጎ አድራጎት ሕክምና በተለያዩ ሆስፒታሎች የቀዶ ሕክምና አገልግሎት ለማህበረሰባቸው ሰጥተዋል። ወጣትና ተመራማሪው ረዳት ፕሮፌሰር ዶክተር አንዱዓለም ዳኜ ከነበራቸው የእውቀት መሻትና ከተገነዘቡት ከፍተኛ የወገን ችግር በመነሳት የጉበት የሐሞት ከረጢትና የቆሽት ስብ ስፔሻላይዜሽን ትምህርት አዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል ተከታትለው በ2016 ዓ.ም አጠናቀው እንቁ ባለሙያ ለመሆን ችለው ነበር። ዶክተር አንዱዓለም ዳኜ በተለያዩ የትምህርት እርከን ሲያልፉ በተለያዩ የውጭ ሀገራት ማለትም በጀርመን፣ በእንግሊዝ፣ በህንድ፣ በደቡብ አፍሪካና በቱርክ የተለያዩ ስልጠናዎችን የወሰዱና በዚህም ከፍተኛ ከበሬታ እንዳተረፉ የሙያ አጋሮቻቸው፣ መምህሮቻቸው፣ ተማሪዎቻቸውና ታካሚዎቻቸው ይመሰክራሉ። በስራቸውም ደከመኝ ሰለቸኝ የማያውቁ ቅን፣ ትሁት፣ ሰው አክባሪ፣ አዛኝና ሩህሩህ ሐኪም ነበሩ። ለዚህም ብዙ የሀገር ውስጥ የውጭ ሀገር ተቋማት ለቅጥር ሲያጯቸው የማያስቀድመው እየቸገረ ያስተምረኝ ማህበረሰብ የማስቀድመው እየተቸገረ ያስተማረኝ ማህበረሰብ አለ እያሉ ይመልሷቸው ነበር። እንደዚህም እያሉ ለሚያቀርቡላቸው አጓጊ ገንዘብና ክብር አልተንበረከኩም። ዶክተር አንዱዓለም ዳኜ ህዝባቸውን ለማገልገል ካላቸው ከፍተኛ ፍቅር የተነሳ የሚሰጣቸውን ኃላፊነት ሁሉ በቅንነት ፈጽመዋል። ዶክተር አንዱዓለም ዳኜ ሃይማኖተኛ፣ ለሰው ሁሉ መልካም አሳቢ፣ ታጋሽ፣ ደግ፣ አንደበተ ርቱዕ እንደነበሩ የቤተሰባቸውን ሁኔታ በተመለከተ ጋብቻቸውን በስርዓተ ተክሊል በታላቁ ደብረ ሮሃ ቅዱስ ላሊበላ ገዳም በ2006 ዓ.ም የፈጸሙ ሲሆን ከውድ ባለቤታቸው ከወይዘሮ ቤዛዬ ግርማ የ8 ዓመትና የ5 ወር ዕድሜ ያላቸው 2 ሴቶችና የ5 ዓመት ዕድሜ ያለውን አንድ ወንድ ልጅ አፍርተዋል። ለቤተሰባቸውም ፍቅር የሚሰጡ እጅግ የሚናፈቁ ተወዳጅ አባት ነበሩ። ይህ በእንዲህ እንዳለ ወጣቱ ሐኪም መምህርና ተመራማሪ ዶክተር አንዱዓለም ዳኜ ሩቅ አስበው ስራ ውለው ወደ ቤታቸው ለመድረስ ጥቂት ሲቀራቸው መኪናቸውን እያሽከረከሩ እያለ በተተኮሰባቸው ጥይት ተመተው ጥር 24 2017 ዓ.ም በተወለዱ በ37 ዓመታቸው ከዚህ ዓለም ድካም አርፈዋል። ስርዓተ ቀብራቸውም ቤተሰቦቻቸው፣ የስራ ባለደረቦቻቸው፣ ተማሪዎቻቸው፣ ታካሚዎቻቸውና ወዳጆቻቸው በተገኙበት ጥር 25 ቀን 2017 ዓ.ም ከቀኑ 7 ሰዓት በባህር ዳር ከተማ በድባንቄ መካነ ሕያዋን መድኃኔዓለም ቤተክርስቲያን ተፈጽሟል። ለቤተሰቦቻቸው
ለቤተሰቦቻቸው ለወዳጅ ዘመዶቻቸው ሁሉ መጽናናትን እየተመኘን ነፍሳቸውን በአባቶቻችን በአብርሃም በይስሐቅና በያዕቆብ በአጸደ ገነት ያሳርፍልን። የሐዘንን ጉርጉሮ በክፉ በደጉ ከፊት የሚቀድም አንዱ ዓለም አንዱ እንቋችን የለም። ለጆሮ ይከብዳን ውስጥን ለማሳመን ይህንም ሞት መስማት እንደምን ያሳዝን። ስንቱ እየለመነ ስንቱ እያማተረ እንቁ ጭንቅላት ቆሸረ ያደረ። የወዳጅ ዘመድህ ልቡ ተሰበረ። ሜዳሊያ ያንተ ነው ሞራልና ወርቁ አንተን የሚመስል አይገኝም እንቁ። አሜሪካ ማትራህ ለምኖህ አውሮፓ ለወገን ፍቅር በገንዘብ ሳትለካ ሌት ተቀን ስትለፋ ነበር የምትረካ። ጉበቱና ጣፊያው ቆሽቱ ተቃጠለ አንተ ምታክመው ላንተ ሲል ቀለለ። ሐዘኑ ቅጣጣ ምን ልበል ወዳጄ ሐዘኑ ቅጣጣ ምን ልበል ወዳጄ እያለ አንተ ምታክመው ላንተ ሲል ቀለለ። ሐዘኑ ቅጣጣ ምን ልበል እያለ ዶክተር አንዱዓለም ዳኜ ነፍስ ይማር። እግዚአብሔር ነፍስን በአጸደ ገነት ያኖርልን።